ሰላም እንዴት ናችሁ? እንዴት ከረማችሁ? በሶስተኛ ቪዲዮአችን እንደዚህ ከች ብለናል። እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበል። እኛም ከናንተ ትዝታ ካሳለፋችሁትም ያላሳለፋችሁትም የማታውቁትም እንዲሁ እንድታዩት የገጠሩን ቫይብ እንድታዩት እየሄድን እየተንቀሳቀስን እያንዳንዱን የሚያማምሩ ነገሮችን እናሳያችኋለን። ባልነው መሰረት እያሳየናችሁ ነው። አሁን ባለውበት አካባቢ ዛሬ ቀን 28 ነው። በዛ ላይ እሁድ ነው። ስለዚህ ሰንበት ነው። ከዛ ደግሞ ቅዱስ አማኑኤል የሚከበርበት ወርሃዊ በዓል ነው ማለት ነው። ስለዚህ በየወሩ ማህበር አላቸው። አንዱ በተራ ይከፍላል። ከዛ አንደኛው ደግሞ ጽዋውን ይወስድና አንዱ ይከፍላል። ይሄንን እናሳያችኋለን። ዛሬ እሱ ነው ቀኑ። ዛሬ ስራ አይነኩም፣ አያርሱም፣ አይቆርጡም። ዛሬ ከማህበራዊ ህይወታቸው ጋር የሚገናኙበት ነው እነሱ በቃ ይሄንን ቫይብ እናሳያችኋለን። ሰላማችሁ ብዝት እንዳለ አብራችሁን ቆዩልን። እንዴት ነው ጋሽ? በእግራችን የእናንተን ማረግልን የድሮአችን እያለው ታው እግር ነው ዋጣው እናንተ የቀረው ስትሉ ገባ በለው ይሄ ደግሞ የአጎቴ ቤት ነው። አጎቴ ቤት ነው ያለነው ጋሼ። ዛሬ እንትን ነው አይደለ? አማኑኤል ዛሬ አሰሩ አትቆርጡም አታርሱም። ስለዚህ በምን እንደምታሳልፈው ዛሬ እንግዲህ ከሰው ጋር በማህበራዊ ነው በመኖር ዛሬ እሁድ እድር አለ። ወደ አማኑኤል ነው እሱን ከሱ ጋር ማህበራዊ ኑሮ እየተጫወተን እናሳልፋለን። ስለዚህ ዛሬ በአጠቃላይ ከማህበራዊ ኑሯችሁ ጋር የምትገናኙበት ቀን ነው ብለን ብንይዘው ይቻላል ማለት ነው። በጣም አማኑኤል ስለሆነ ደግሞ በወሩ ሰንበት ያለ በየወሩ በየወሩም አለ። በዛ እናሳልፋለን በዛሬ ቀን። ስለዚህ ታስጎበኘናላ እንሄዳለን። ከዛ እንሄዳለን። አሁን ደግሞ ቤተሰቦች እንግዲህ ምንድነው አጎቴ ሴቶች ስለሌሉ እስኪ ላፋችሁ ጎረስ አድርጉ ብሎን የስንዴ ዳቦ ሰጥቶን በሚጥሚጣ እየበላው ነውና አያችኋ፣ በጣም የሚጣፍጥ ሙሉ ነገሩ ደስ የሚል እንትን ያለው እሱን እየበላው ነው። እና ደግሞ በቃ ደስ ሲል ቤቱን ምናምን ነው እስኪ እግዚአብሔር ነው በጣም ደስ የሚል ነው። እና ቤተሰብ አሁን ደግሞ ያው ቅዳሴ ላይ ናቸው። እኛ ትንሽ ረፈድ አድርገን የደረስነው። ስለዚህ ቅዳሴው እስከሚያልቅ ድረስ ቆየት ብለን የማህበሩ ሰዓት እስከሚደርስ አጎቴም ቀይሮ እስከሚወጣ ድረስ አንዳንድ ነገር ላሳያችሁ። እዚህ ጋር ደግሞ ጌሾ አለ። ጌሾ ማታቁም የምታቁም እስኪ እንየው ነው። እዚህ ይዘጋል፣ ምክንያቱም የሆኑ ከብቶች ምናምን እየገቡ ጥፋት እንዳያጠፉ ማለት ነው። ይሄ ጌሾ ነው አያችሁ። የሚያምራውን ተቆርጦ ድጋሚ እያቆጠቆጠ ያለ ነው አያችሁት። እዚህ ጋር ወላፍሬ ራሱ አፍርቷል። ይሄ ፍሬ ደግሞ ፍሬ ይዟል። ትንሽ ጠንካራ ብሏል ማለት ነው። ይሄ ደግሞ ይበስላል። ሲበስል ደግሞ ይሄ ፍሬው ራሱ ሲበስል ይለመለምና ከዛ ይሄ ይታሽና እሽት ተደርጎ ባመድ ያደርጉና እሽት አድርገውት ይሰጣል፣ ይደርቃል። ፍሬው ከደረቀ በኋላ አፈላሹ የሚባል ይፈሰሳል ማለት ነው። ልክ መደብ ይሰራለታል፣ ይፈሰስና ከዛ ራሱ ደግሞ ድጋሜ ችግኝ ሆኖ ይበቅላል። እያሰፉት ይሄዳሉ ማለት ነው። ይተከላል ማለት ነው ራሱ እና እየሰፋ ይሄዳል። የሚገርም ነው። ይሄ ለጠላ የሚሆን ጌሾ ማለት ነው። ዛሬ እንደውም አማኑኤል ተባብለን የለ እናየዋለን። የጠላውን ውጤቱን እናየዋለን። ገርገር ገድሉ አለው ማለት ነው።
እና ደግሞ እዚህ ጋር ሮዝመሪ ወይ እንትን ስጋ መጥበሻ ነው የምንለው እኛ። ሮዝመሪኖች አሉ ልደፋላችሁ ነው። ይሄ ሮዝመሪ ነው ለስጋ መጥበሻ ምናምን አይደለ? እና አንዳንድ ነገር ውስጥ ይገባል። ጤና አዳም አለ። የጓሮ አትክልት ማለት ይሄ ነው። አያችሁ፣ ይሄ ጤና አዳም ነው። የሚገራርም ይሄ ጤና አዳም ነው። ይሄ ደግሞ ሆዳችንን ሲያመን ቀርቀብ አድርገን ከዛ ኝክ ጨክና ኝክ እንባል ነበረ። ይሄ ደግሞ እንትን ጠጅ ሳር ሽታውን መቼም እንደዚህ አሸትም እንጂ በስማ በጣም ነው ደስ የሚለው። ቫይብ ፓፓያ አለ። ኧረ በስማ ይሄ በሶ ቢላ ማረም ሽታው ደስ ሲል በመቤት ይሄ ደግሞ ፓፓዬ ነው። ይዞ ተለምልሞለታል። ወደ እርጅናው ዓለም እየገባ ነው። በቃኝ እያለ ነው። ደስ የሚል እንትን አለው። ሌላ ምን አለ? እዛ ጋር ደግሞ የዳቦ መጋገሪያ የሚሆን ኮባ ቅጠል የሚባል አለ። እዛ ጋር ደግሞ እንሂድ። አያችሁት? ይሄ ደግሞ ለዳቦ መጋገሪያ ነው። ይሄ እንደዚህ ለመልሙታል። ከዛ ይሄ ያው ለድፎ ዳቦ መጋገሪያ ማለት ነው። ከላይና ከታች ይደረጋል ምናምን በሳት ይደረጋል እና ያለን እሱንም አንድ ደግሞ ኪችናቸውን የሚያስጎበኘን ሴት ካገኘን ደግሞ እንደዛ ራሱ ዳቦ ምናምን ሲጋግሩ ምናምን እናያለን። እቺጋ እንግዲህ አው ይሄ ያጎቴ እንዳልኳችሁ ደግሞ የሱ ነው። ጊሹም የሱን ያስጎበኛችሁ። ይሄ ደግሞ ፍግ ነው። አያችሁት? እዚህ ጋር እንደዚህ የሚቆልሉት ለማበስበስ ነው። ከበሰበሰ በኋላ እንደዚህ ቆይና በደንብ ብስብስ ብሎ እንትን ካለ በኋላ በደንብ ከተዋሃደ በኋላ እየተጫነ ደግሞ ወደ ማሳቸው ይጥሉትና ለማሳ በደንብ ይሆናል ማለት ነው። እንደውም እኮ አሁን መዳበሪያ ከመምጣቱ በፊት ይሉናል። አሁን ስንጠይቃቸው መዳበሪያ ከመምጣቱ በፊት ይሄንን እያጋዝን ነበረ መሬቱን እንደዚህ እንትን ምንለው የምናዳብረው ለእህል ለመያዝ የምናደርሰው የሚሆነው ይሉናልና አሁንም እንደዚህ ይደረጋል። ተጨማሪ ማለት ነው። መዳበሪያውም እንዳለ ሆኖ ይሄ ባህር ዛፍ ብዛቱን አያችሁ እንዴት እንደተጠቀጠቀ። መግቢያ የለም። ቆይ በዚህ አያችሁ ንፋሱ ራሱ ያለው ቅዝቃዜ እዚህ ጋር ደግሞ ይለያል። በስማ ይሄ ባህር ዛፉ ብዛቱ በጣም ደስ ይላል። በጣም ተቆርጦ የኖረ የባህር ዛፍ እንትን ነው። አሁን ይሄ ስለተቆረጠለት ነው። ይሄ ደግሞ አዳዲስ ገና እንትን ናቸው። ገና በደንብ ያልደረጁ ናቸው። ግን በጣም ነው የሚያምረው። እንደምታዩት ነው እንግዲህ መንገር አያስፈልገውም። በጣም ደስ የሚል ነገር ነው። እነሱ መንገድ ጀምረዋል። እኛ ደግሞ አብረናቸው እንሄዳለን። ከአሁን ይጀምራል። እንደዚህ እየሄድን ግመሎቹ በቃ ከአሁን ይጀምራል። እንደዚህ ነው እንትናቸው የሆነ በቃ ደስ አይልም። አሁን በቃ እንደዚህ ይነጋገራሉ። የሆነ ስለ እርሻ ያወራሉ። ስለማያወሩት ነገር የለም። በቃ ይሄ ነው መገናኛቸውና መነጋገሪያቸው መወያየታቸው ማለት ነው። የጊዜያቸው ነው በቃ ዛሬ እና እንደምታዩት ነው። ደስ ይላሉ። በቃ ጋቢያቸውን ጣል አድርገው ምናምን ነው የሚሄዱት። እንግዲህ እናየዋለን። እንሂድ። ያው እንደምታዩት ቤተክርስቲያን ደርሰናል አሁን። ስለዚህ ወደ ውስጥ እየገቡ ናቸው ያሉት። የታችኛው ዳስ
ኦኬ እሺ በቃ እሺ ዞር ዞር እያልን በዚህ ወደዛው እንመጣለን። ቤተክርስቲያኑን አይት አድርገን አይታችሁታል። ይሄ ዛፍ ራሱ እድሜው ቢቆጠር ሌላ ታሪክ ነው። እንኳን ቤተክርስቲያኑና ቤተክርስቲያኑ ደግሞ በጣም ጥንታዊ ቤተክርስቲያን ማለት ቆየ ቤተክርስቲያን ነው። በጣም ደስ የሚል ነው። እንደምታዩት ግቢው ወይራው ምናምን ዛፎቹ በጣም ትላልቅ ናቸው። ይሰማችኋል። እዚህ ሰንበት ተማሪዎች አሉ እና መዝሙር እያገለገሉ ነው መሰለኝ። እስኪ አይት እናርጋቸውና አለፈን ነው ያቀረቡ ናቸው ያሉት። እንዳያቸዋቸው ነው ያው ሰንበት አገልጋይም አላቸው። አሁን ደግሞ እንቀጥላለን እንሄዳለን። እና ያው እንደምታዩት እዚህ ቤተክርስቲያኑን አይተናል፣ ደርሰናል። እንትን ብለናል። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ናችሁ? አለን። ሰላም ነው? አለን። ደህና ሰላም ነው? ሰላም ነው? ሁሉንም እንግዲህ ሰላም ማለት በሉት። እንደዛም እያደረኩኝ ነው ግን እንደዛው እየቀጠልን እናሳያችኋለን። አሁን ጋሼት ሄደ። በጣም ጨንቆኛል ታውቃላችሁ። ቫይባቸውን እንድታዩት ነው እንጂ እኔ ራሱ ለመግባት እየጨነቀኝ ነው። ትንሽ ያስፈራል። ሰው ብዙ ነው ምናምን እና እስኪ እንገባለን እናያቸዋለን። አገኘው ካጨመረ ስለተኔ ቢራ ልጠጣለህ እንዴ? በለው ያብር ምን ይሰራል? በጣም አረብ ቤት ወደ ላይ ይዳኛ ወጉርዳ ሆነ አትምሎኛል። ለሁለት እንጠጣለን። ቀላ ያስቀደው አይ አንተ መለስ የቅድሙ ያየነው ጌሾ ውጤት ይሄ ነው። እንደምታዩት ጣላ እየጠጣሁ ነው። አሳያቸው አላህ ይዘዋል። ጉዝጓዙን ምናምን አሳያቸው። ጉዝጓዙንም አሳያቸው። የማያውቁት እንደዚህ ደስ የሚላቸው አሉ። አዎ ሁሉም ጋር ጉዝጓዝ አሉ። አዎ ይሄን የማያውቁም አሉ ደግሞ ሩቅ የሆኑ ሰዎች። አዎ ትምህርት ማለት ይሄ ማወቅ
ትምህርት ብቻ አይደለም ስራ ማምሰራው አሁን ግብርና ተገባ የሰራው የገደደውን ተላወቅ ግብርና ተገባ ትምህርት ማለት እሱ ነው። ትምህርት ብቻ ነው። እኛም እሱም ብለን ነው አመቷልማ ሊጎረጎር አያችሁ የጽዋዋ ደግሞ እየተቀዳች ነው። ዋናዋ ጽዋ ማለት ያቺ ናት። እየቀደዱላቸው ነው። ይሄንን የሚቀምሱት ማህበር ጠጪዎቹ ናቸው። ማህበርተኞቹ እችን ጽዋ ሁሉም ጋር እየዞረ በትንሹ ይቀዳል ማለት ነው። እና እንደምታዩት እንደዚህ በጣም ቆንጆ አለ። ነሀብሉቱ ሰዋት ዋቆት እግዚአብሔር ብሎ አድን ብሎ መስከረም ታቆት ሲባል እግዚአብሔር ወደ በኩል ሁሉ ሰዓት በየጊዜው በየሰዓቱ በየለቱ ስሙን ለመጥራት ያብቃል። ሰዓተ ሌሊቱን የባረከ ሰዓተ መዓልቱን ባርክልን እግዚአብሔር አክብሮ ሰንበትን ፈሪሃ መለኮትን ተዘክሮ ሞትን በየእርሱናችን ያሳደደ ከቅዱስ አማኑኤል ረድኤት በረከት ያህል ዝክራ ዝክሮ ዝክረ ቅዱስ አድርግልን ጸዋ ሰማች ወደ ተገብረ ተዝካረ ይምር ለቅ ያለውን ቃል ኪዳኑን አጉልፍን ፈጣሪያችን ባለ ስዕለትንም ይጠብቅልን እግዚአብሔር። ለእነሱ የሰማነው ሁሉም ለሕዝበ ክርስቲያን ሁሉ ይስማልን ፈጣሪያችን። አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር በዕለትነ ሀበነ ዮም ዜና ምሳሌ ገይን ከምን እግዚአብሔር በሰማይ ዳራን ተገኝ ተፈቱ ታላቅ ነው ለማለት እስመ ዲያገይቲ መንግሥት ኃይለ ስብሐት ለዓለመ ዓለም ሰላም ቅዱስ ገብርኤል መልአክ ወፍሲ ማርያም ሰላም ለኪ ድንግል ወላዲተ አምላክ ያጅ መግዚአብሔር ጸባ ሰላም ለኪ ብሩክ አንቲ ማለት ወብሩ ፍሬ ከርስኪ ተበስሒ ሴቶምን ጸጋ እግዚአብሔር ፍቅር ጸሎት ሰዓት ለምርካብ ኩሎ ልጅ ኢየሱስ ክርስቶስ ከመንጀና ጣም ሰማይ ጸነቅ ያለ እግዚአብሔር አብ ስብሐት ለእግዚአብሔር ኪያነ ተፈጠር ከማምልኮ ስብሐት ለማርያም ማምላክ ዘመላእክት ስብሐት ለመስቀለ ክርስቶስ ኃይልን ወጸሎት ጸሎት ሃይማኖት ናምን ባህር አምላክ እግዚአብሔር አብ ሀዜ ኩሉ ገባሬ ሰማያት ወምድር አሰሩ ያሰሩ ፈጠር ዓለም ብርሃን ዘምርሃን አምላክ ዘማምላክ ዘባማን ተወልዶ አኮ ዘገብ ዘሩ ሰላም ወብዙ ወቅቱ ሁሉ ቆኖ ዘነበሰ አምዞ ቆና እንትን በሰማይ ነው ዘመን እንደም ሲያዘን ተላክተ ነው ወደ ሳሰው ቅዱስ ማርያም ቅዱስ ድንግል ኮነ በሲዮ ሰቀለመት ያነ በማይለ ጥላት ወንጠረ ግምስራ ወደ ወደ በማን ብሪባቲ ቅዱስ ቤተክርስቲያን ተላልኩ ሁሉ ወደ ዛሬ ተራም ባቲ ጥምቀት በዝሬታ ዲያት ወንስ የፎትን ሳይሞታ ነው ተዘይ መስላለ ዓለም ቅዱስ 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 እግዚአብሔር ጻውስ ሙሉ ሰማያት ወምድር ቅዱሳት ሰማያት ከፈል ለገብ ሰላም ገይ ሰማያዊ ወመንፈስ ቅዱስ ማየት መጻይ ቋዳን ከነሰግድ ለአቡ መንፈስ ቅዱስ አተስግደ ተዘግድ ለአቡ ተዘግድ ለአቡ መንፈስ አተስግደ ለአቡ ተዘግድ ለአቡ የሴለቱ አካላዊ ተዋህዶ መለኮት ለክርስቲያን ማርያም ጎረታ ላይ የተቀደሰ ወደሙ ክቡር መስቀል ኃይል መስቀል ስለ መስቀል የዛን መስቀል መድኃኒተ ነፍስነ አይሁድ ከህድ ምን ነሳ አመን ወላ ወላ መስቀሉ ደህና የዲ ጌታን እግዚኦ አምላክ ነው መድኃኒት ክርስቶስ ሊቀ ካህናት ሰራያት ያተመሳሰ ያበሳት ወሃ ስልጣን ለሐዋርያት በደሙቱ በዛይምረ መንፈስ ቅዱስ ከማዊ ለለክሙ አጥያተክሙ ተቀበልክሙ እስኩም እስከይዜ አበው የካህናት አሁን የዲያቆናት አግብት በላይ ማተ እግዚአብሔር በዛይለ በስሬቱ በጥቅበት ኩኑ በተዋኑ ንጹሃን ይራሴን ረሲክሙ ድላውና መንግስተ ሰማያት እግዚኦ መሐረነ ክርስቶስ መላእክት እሺ የሽረቱንም እግዚኦ መሐረነ ክርስቶስ ወንተ እግዚእነ ማርያም መሐረነ ክርስቶስ ወንተ ማርያም መሐረነ ክርስቶስ በኋላ ባደረ እሳትም ተገደፈ ከልጅነት ሰው ከተማቱ የሰራውን ሁሉ ማይተራ ኃጢአት እግዚአብሔር ይፍታ። እሺ ባለ ስለታኑ እንባን ሁሉ ንገሩና ተቀበሉ። እንኳን የሰማኝ እንደሱ ነው። አያችሁ ዳቦ እየተቆረሰ ነው። አሁን ደግሞ የስለትም አለ የማህበሩም አለ። ሁለት ዳቦ ነው ያለውና እሱ እየተቆረሰ ነው። የስንዴ ዳቦ ምንም ያልገባበት ጥርት ያለ ንጹህ ዳቦ አያችሁ ጎረድ ጎረድ ተደርጎ አሁን እንይዛለን ማለት ነው። ገባቤ
አያችሁ እንዴት ከርክረው እንደቆረሷት አራሩስ የላገባባይ በጣም ነው ደስ የሚለው። ክርክም አድርገው አዙረው ቆርጠውት ከዛ ለዳቦ እንዳመጣው ሰው ይመለሳል ማለት ነው። እንደዚህ አያችሁ። አይ እንትን ነው ዳቦ ጠንከር ያለ ነውና ከመጠንከር የተነሳ ነው እንግዲህ ወጣቱ እየቆረሰ ያለው። የመጀመሪያውን አባቶች ቆርሰዋል። በቃኝ ዞር አድርገኝ በቃ ለኛ ሶፍታችን ሰላም ሁኑልን። ሰላም እንገናኝ። አለማየሁ እንዴት ነህ? በቃ አለን። ሰላም ነው። እንዴት ነው? ምንድነው ማህበር ዛሬ? ማህበር የሚያስተዋውቅን ነው ለሰዎች ለሚዲያ ምናምን ያስተዋውቅን ነው እንዴ? ለዛ ነው። እንዴት ነህ? ሰላም አለን ይመስገን አለን። እሺ ይሄው ወተናል እንግዲህ ሰላም እንጂ ጋሼ በቃቸው ልንሄድ ነው። ቻው በላቸው አየር። አሁን እንግዲህ ወተናል። በጣም ጥሩ ጊዜ እንዳሳለፋችሁ እንዳያችሁ ተስፋ አድርጋለሁ። እንግዲህ እንደዚህ ይመስላል ማህበራዊ ኑሯቸው። በጣም የሚገናኙበት ነው እንዳያችሁት እና የሚወስዱት ተረኛ ደግሞ እንደዚህ ይዘው ይሄዳሉ ማለት ነው። የያዙት ጽዋውን ነው። ጽዋውን ይዘው ይሄዳሉ ማለት ነው እንዳያችሁት እና ይሄን ይመስላል። ጋይስ እንግዲህ እንዳልነው አሪፍ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። የዛሬው ቆይታችን የዛሬው ቅኝታችን ይሄን ይመስል ነበረ። መልካም ጊዜ ይሁን። በሌላ ቪዲዮ እንገናኛለን። እስከዛ ድረስ ቸር ቆዩን። ሰብስክራይብ፣ ላይክ እያደረጋችሁ ፕሊስ ተከታተሉን፣ ጠብቁን። ቆንጆ ቆንጆ ቫይቦች እናሳያችኋለን። ከዚህ የበላለጡ ጥሩ ገራሚ ታሪክ ያላቸውን ነገሮችም እናሳያችኋለን። ባይ ጋይስ፣ ሰላም ሁኑልኝ።